እንደኔ ትግራውያንን የሚወድ ሰው አለ? ይህ የደስታ ቲዩብ 16 ቻናል ነው። እየገባችሁ ዩቲዩብን ሰብስክራይብ አድርጉልን። እንደኔ ትግራውያንን የሚወድ ሰው አለ ቢል ማከበድ አይሆንም። ምክንያቱም ሂድ ወደ ትግራይ ክልል እንዴት እናቶች ፍቅርን እንደሚያስተምሩ ሂድ ወደ ትግራይ ክልል ወጣቶች ሂድ እንዴት ፍቅርን ተርበው ስለ ሰላም እንደሚያወሩ ወጣቱ በአጠቃላይ ተርቧል ማለት ይቻላል። ትግራይ ውስጥ ብቻ አይደለም ባይዚ ሂድ ወደ አማራ ክልል እየገባችሁ ዩቲዩብን ሰብስክራይብ አድርጉልን። እናቶች ምን ያክል ስለ ፍቅርን እንደሚፈልጉ የዛኔታ ያለ ወጣቱ በተመሳሳይ እና እባካችሁ ሶሻል ሚዲያን የምትጠቀሙ ሰዎች በትንሹ ከ100,000 እስከ 200,000 ከዛም በላይ ያላችሁ ተከታይ ያላችሁ ሰዎች አላችሁ። እነዛ ሁሉ ሚዲያዎች ስለ ሰላም ማውራት ቢጀምሩ ምን ያክል ሀገራችንን ወደ ሰላሙ ማምጣት እንችላለን? ምክንያቱም ትልቁ ሀሳብ እሱ ጋር ነው ያለው። እንጠቀም ሶሻል ሚዲያን ለሰላም ብለን ብንነሳ ማርያምን በሳምንት ውስጥ ብዙ ነገር መቀየር እንችላለን። ለዚህ ነው ሶሻል ሚዲያ ለመልካም ነገር መጠቀም ብንችል እና ፍቅር ናቸው። እግዚአብሔርን እናቶች የሚያሳዩት ሪስፔክት፣ ፍቅር፣ አክብሮት የምንማራቸው ከነሱ የምንማረው እጅግ በጣም ብዙ የተለያዩ ነገሮች አሉ። ስለዚህ እስኪ ወርደን ማየት እንቻል። ያ በዛ ተመሳሳይ ደግሞ ትግራይና አማራ ስፔሻሊ የሆነ ምሳሌ ሆነው ታዩን እንጂ እነሱ ብቻ አይደለም። ወደ ኦሮሚያ ክልል ወደ ደቡብ ክልል ስትመጣ ኖርማሊ ደቡብ ክልል ስፔሻሊ ስለ ሰላም ያለው ነገር ከባላባቶች እየተለመደ እየተወሰደ ስለመጣ ልጆችም የሚወለዱ ትውልድ በሙሉ ስለ ሰላም ስለ ፍቅር ነው። የሆነ ጦርነት ወይም የሆነ ነገር ወጣት ተጋጨ ሲባል ምንድነው የሚደረገው? የመጀመሪያ ዙር ወደ ጋሞ ማህበረሰብ ስትሄድ ጋሞ ሳር ይዞ አባት ነው የምወጣው። ወጣቶች ተጣሉ ሲባል በትንሹም ትልቁ ምን ይደረጋል? አባቶች ሳር ይዘው ይወጣሉ። የትንሹ ማግሌ ህክስ የለም ምን ጦርነት የለም። ወጣቱ እርስ በርስ ይጨርሳል። እንዲህ አይነት ሀገር መገንባት መቻል አለብን ብዬ ነው የሚያስቡ ለራሴ እና እባካችሁ ይህ ደግሞ ደስታ ቲዩብ 16 ሁሌም የተለያዩ አካባቢና የተለያዩ ማህበረሰባት ጋር እየሄደ ስለ ሰላም፣ ስለ ፍቅር፣ ስለ ማህበረሰቡ አኗኗር ዘይቤ የሚያሳይ ይህ የደስታ ቲዩብ 16 ቻናል ነው። በዚህ ቲዩብ ቻናል ላይ አብዛኛውን ጊዜ የምናገኘው ስለ ሰላምና ስለ ፍቅር እንዲሁም የአካባቢው ማህበረሰቡን ህይወትና ላይፍ አንዲት እናት ምን አይነት ህይወት ታሳልፋለች፣ አንድ ወጣት ምን አይነት በአንድ አካባቢ ላይ ያለው ወጣት ምን አይነት ህይወት ያሳልፋል የሚለውን የምናገኝበት ቻናላችን ነው። ሰላማችሁ ብዝት ይበል። እወዳችኋለሁ። ፍቅር፣ ሰላም። ኢትዮጵያ ለዘላለም ትሳቅ። ኢትዮጵያ ለዘላለም ትሳቅ።